ቃል አነባለሁ። ቁጥር 39 ላይ ያለውን ቃል አነባለሁ። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ወደ ምን እንዳትገቡ? ወደ ፈተና እንዳትገቡ ጸልዩ አላቸው። እነርሱም ድንጋይ ውርወራ የሚያህል ራቀን። ተንበርክኮም አባት ሆይ ብትወድስ ይህች ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበረ። ከሰማይም መጥቶ የሚያበረታ መልአክ ታየው። በፍርሃትም ሲጣጣር አጽናንቶት ይጸልይ ነበር። አሜን አሜን። አጽናንቶ ዛሬ እግዚአብሔር ያጽናናችኋል። አሜን። እስቲ እግዚአብሔር ያጽናናኛል በሉ። እግዚአብሔር ያጽናናኛል በሉ። አሜን አሜን አሜን። ኢየሱስ ጌታ ነው። እስቲ የሚያጽናናውን በሉ። የእግዚአብሔር መንፈስ ተቀብያለሁ በሉ። አሜን አሜን። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎቱም ተነስቶ ወደ ደቀ መዛሙርቱም መጣና ከሐዘን የተነሳ ተኝተው ሲያያቸው ስለምን ተኛችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ምን? ወደ ፈተና እንዳትገቡ ትጉና እስቲ ተግቼ ጸልያለሁ በሉ። ወደ ፈተና እንዳልገባ ተግቼ ጸልያለሁ። የእግዚአብሔር ቃል በሉቃስ ወንጌል ላይ ምዕራፍ 22 ከቁጥር 39 ጀምሮ እስከ 47 ያለውን ያነበብኩላችሁ። ወደ ፈተና እንዳትገቡ ትጉና ምን በሉ? እስቲ ወደ ፈተና እንዳልገባ በሉ። ተግቼ የምጸልይበት መንፈስ ከእግዚአብሔር ዘንድ እቀበላለሁ በሉ። አሜን አሜን። ዛሬ ጸልዩ በሚል ርዕስ እናወራለን። እስቲ ጸልያለሁ በሉ። ጸሎት ጸልያለሁ በሉ። ጸሎት ጸልያለሁ በሉ። እግዚአብሔር ይሰማኛል በሉ። ክብር ለኢየሱስ ይሁን። ይሄ ጊዜ ኢየሱስ ክርስቶስ ታልፎ ሊሰጥበት የነበረበት ምሽት ነው። ገዳዮች ያስቆሮጡ ይሁዳ ብዙ ሰዎችን አንጋግቶ ይዞበት ሊመጣበት የነበረበት ምሽት ነው። ጭንቀት ያለበት ምሽት ነው። ሐዘን ያለበት ምሽት ነው። ኢየሱስ በራሱ አውቆ ይላል ጊዜው እንደደረሰ አውቆ ደቀ መዛሙርቱን ይዟቸው ሄደና ከነሱ የአንድ ድንጋይ ውርወራ ያህል ርቆ መጸለይ ጀመረ። ተጨነቀ። ወዙም እንደ ደም ነጠብጣብ ነበረ። ወዙ ማለት ላቡ የሚያለበው ላብ፣ እኛ እንዴ ውሃ የሚያለበው ላብ ከሱ ጭንቀት የተነሳ እንደ ደም ነጠብጣብ ይወጣ ነበረ። ከዛ ኢየሱስ አንድ ጸሎት ጸለየ። አባት ሆይ ብትወድስ ይቺ ጽዋ ከኔ ተለፈኝ፣ ግን የኔ ፈቃድ ሳይሆን የማን ፈቃድ? ያንተ ፈቃድ ይሁን ብሎ ጸለየ ኢየሱስ። እና ይሄንን ጸሎት ከጸለየ በኋላ ቀጥታ የእግዚአብሔር ፈቃድ የሚያስፈጽም ወይ ደግሞ ወደፊት የሚገፋ የሚያበረታ መልአክ ምን አለው? ታየው ይላል። መጣ። መልአኩ ምን የሚል ነው? ጽዋውን የሚያነሳ አይደለም። መልአኩ ምን የሚያደርግ መልአክ ነው? የሚያበረታ። ጠጣው፣ ቻለው። የእግዚአብሔር ሐሳብ ከዚህ መከራ እንድታመልጥ ሳይሆን የእግዚአብሔር ሐሳብ በዚህ መከራ ውስጥ እንድትሆን እንድትሞት እግዚአብሔር የላከው መልአክ ምንድነው? አበረታው። ዛሬ አንድ ነገር እናገራለሁ። እግዚአብሔር ያጸናቸዋል። እግዚአብሔር ያጸናቸዋል። እስቲ አሜን በሉ። እግዚአብሔር ያጸናኛል በሉ። አበረታው። ማንን? ኢየሱስን። ምን በለው? ጠጣው። አንዳንድ ጉዳዮችን በህይወታችን ለሚፈጠሩ ነገሮችን እግዚአብሔር አምላክ ጸጋውን ይጨምርልናል እንጂ ነገሮችን ወደ ዞር ያደርጋቸው። የብዙ ሰው ጸሎት ግን እንዲህ ነው የሚጸልየው። እግዚአብሔር ሆይ ከፊት ለፊት ያለውን ተራራ አፍርሰው። እግዚአብሔር ተራራ ከማፍረስ ጋር ምንም ድርድር የለው። እግዚአብሔር ተራራ እንዲፈርስ አይደለም፣ አንተን ከተራራው በላይ የማድረግ ስራ ነው የሚሰራው። ዛሬ በኢየሱስ ስም እንጸልይ። አሜን ለሚል ሰው ከችግራችሁ በላይ የሆነ ክብር ይመጣባችኋል። ከመከራችሁ በላይ የሆነ ክብር ይመጣባችኋል። ከመከራሽ በላይ የሆነ ክብር ይመጣብሻል። ከመከራ በላይ የሆነ ኃይል ታገኛለህ። አረ አሜን አሜን። ይኸውላችሁ ስትጸልዩ ምንድነው የሚፈጠረው ካላችሁ ቤታችሁ ያለ መከራ ያንሳል ማለት አይደለም። ቤታችሁ ያለ መከራ ለምሳሌ በኪሎ ልናገርና 50 ኪሎ መከራ ካለ እግዚአብሔር 50 ኪሎን ወደ 40 አይደለም የሚያደርገው። ለምን? እግዚአብሔር አንተን ከኪሎ በላይ እንድትመዝን አንተን ወደ 100 ኪሎ ነው የሚያሸጋግር። በምን? በጸሎት። ለምሳሌ አንድ ነገር ልንገራችሁ። አንዳንድ ጊዜ የሆነ ስራ እየሰራችሁ እጃችሁን እሾክ ነገር ጠቅ ልታደርጋችሁ ትችላለች። እሾክ ትንሽ ነው የወጋችሁ፣ ግን አሁን መታችሁ እያገለገላችሁ ስታገለግሉ ወይኔ እጄ እያላችሁ ታገለግላላችሁ። እሾክ ወግታችኋል፣ ስሜቱ አለ፣ ይሰማችኋል። ግን እንዲህ የሚያስብል ነው አይደለም። እሾክ ወግታችሁ ግን ትልቅ ቁስል ከሆነስ ማገልገል ትችላላችሁ? ትልቅ ቁስል ከሆነ አይቻልም። አሁን እንደዚህ ኦፕሬሽን የሆነ የተቆረጠ አካል ከሆነ ማገልገልና መቆማችሁ ለምን? ህመሙ የናንተን ማንኛውም ከናንተ ይሄ ከመቋቋማችሁ በላይ ስለሆነ አይምሮአችሁን ሁሉ ነገሩ ህመሙ ስቦታል። ስለዚህ ማገልገላችሁንም አሜን ማለታችሁንም ምንድነው በቃ ህመሙን የሚያስታግስላችሁ ነገር ነው የምትፈልጉት። አሁን እግዚአብሔር ምንድነው የሚያደርገው በቅዱሳን ላይ ካላችሁ ችግሩ እናንተን አትራክት እያደረገ እናንተን እያስጨነቀ እናንተን አላሳልፍ ያላችሁን ችግር ስትጸልዩ እናንተን ከችግሩ በላይ ምን ያደርጋል? ከፍ ያደርጋችኋል። አሜን አሜን። አንዳንድ ሰው አይላችሁ የሆነ መከራ አለ የሆነ ችግር አለ ግን ረስቶታል፣ ትቶታል። ለምን ካላችሁ በሱ ላይ አቅም የለውም።
ልክ እንደ መርፌ ውግ ነው። አንድ ሰው መርፌ ቢወጋው ወይኔ መርፌ ወጋኝ ብሎ አገር ይያዝ አይልም። እንቅፋት ቢመታው ወይኔ እንዲህ እያለ ይመጣል ቤት ቸርች አይመጣም። አሞታል፣ እያመመው ነው፣ እንቅፋት መጥቶታል። ግን እንቅፋቱን የሚያስረሳ ኃይል አለ ውስጡ። ክብር ለኢየሱስ ይሁን። ይቋቋመዋል። እግዚአብሔር ስትጸልዩ ምንድነው የሚሰጣችሁ ካላችሁ መከራውን እንድትረግጡት፣ መከራው በእናንተ ላይ አንዳች መፈጸም እንደማይችል እግዚአብሔር ከፍ ያደርጋችኋል። ዛሬ ጸልይላችኋለሁ። ከመከራችሁ በላይ የሆነ ክብር ይመጣል። ከሚያታግላችሁ በላይ የሆነ ክብር ይመጣል። ከሚያስለቅሳችሁ በላይ የሆነ ክብር ይመጣል። መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ምን ይላሉ? ኃይላቸውን ነው የሚያድሱት። ችግሩ አይደለም የሚቀንሰው፣ እነሱ ኃይል ያድሳሉ። እንደ ንስር ምን ይላሉ? በክንፍ በኢየሱስ ምን ልጸልይላችሁ? እግዚአብሔር ክንፍ ይስጣችሁ። ከፍ የሚያደርግ ክንፍ ይስጣችሁ። ከፍ የሚያደርግ መንፈሳዊ ክንፍ ይስጣችሁ። ከነገሩ በላይ የምታስቡበት ክብር ይስጣችሁ። በኢየሱስ ስም የምትጸልዩበት ኃይል ይስጣችሁ። ስትጸልዩ ክብደት ትጨምራላችሁ። ስትጸልዩ ሞገስ ትጨምራላችሁ። አሜን አሜን። እስቲ ጸልያለሁ በሉ። አሁን አንድ ነገር ልንገራችሁ። አንዳንድ ሰው በራሱ ህይወት ጸልዮ መቀየር ያለበትን ነገር በማጸለይ ያምናል። ማጸለይ ጥሩ ነው፣ ግን እንደ መጸለይ አይደለም። ማጸለይ እንደ መጸለይ አይደለም። በሰው ማጸለይ በግል እንደ መጸለይ አይደለም። ከዚህ በፊት ነግሬያችኋለሁ። ምሳሌ እዚህ ጋር አንድ ባለ መኪናው አልነሳ ብሎ ቢቆም ሁለት ሰውና ሶስት ሰው መንገደኛ ይጠራና ምን ይላል? ግፉልኝ አይደል እንዴ? ግን እስቲ ባጃጁን እየገፋችሁ እንዴው በትንሹ 3 ኪሎ ሜትር ሄዳችኋል? 3 ኪሎ ሜትር ማለት ከዚህ ጉምሩክ ሄዳችኋል? እየገፋችሁ ዳገቱን ማንም አይገፋም። ሰው ምንድነው የሚያደርገው ካል እስከ ማስነሳት ነው የሚያግዘው። እስከ ማስነሳት ትንሽ ገፋ ያደርግና ሁለት የገፋ ሶስተኛ ገፋ ያደርግላል። አለነሳ ካለ ሄድባክ ባለጋራጅ ጥራ ብሎ ነው የሚሄደው። አይጠብቅም። ስታጸልዩ ትገፋላችሁ እንጂ ማንም ሰው እየጎተተ ፓስተር እየጎተተ ነብይ እየጎተተ እስከ ጽዮን አያደርስሽም። ዛሬ ገፋ ያደርጋል። አለነሳ ካልሽ የራስሽ ጉዳይ። ገፋ ትደረጋለህ። ከተነሳ ተራከብላ ከተነሳ ለራስ ነው። በራስ ሞተር ነው መሄድ ያለብህ። አሁን ብዙ ሰው ሁሌ እየጸለይነት በእኛ ነው መሄድ የሚፈልግ። በእኛ አይሰልም። መጽሐፍ ቅዱስ የሚናገረው እኛ እንድንጸልይ ነው። መጽሐፍ ቅዱስ ሲናገር ወደ ፈተና እንዳትገቡ ትጉና አትጸልዩ አላለም። ትጉና ጸልዩ ነው እንጂ አትጸልዩ አይደለም። አትጸልይ። የምታጸልየው ጸሎት ግን ላንተ አቅም ይሆናል እንጂ አንተን እስከ ወዲያኛው አይወስድም። ግን አንተ የምትጸልየው ጸሎት ነው ላንተ መልካም የሚሆነው። ኧረ አሜን። እስቲ ጸልያለሁ በሉ። እጸልያለሁ በሉ። በኢየሱስ ስም በሉ። እስቲ የጸሎት መንፈስ ይገባብኛል። ኧረ አሜን አሜን አሜን። ይሁላችሁ በኢየሱስ ስም እንዳትጸልዩ የሚታገላችሁ ኃይል የተመታ ይሁን። እንዳትጸልይ የሚታገልሽ ኃይል የተመታ ይሁን። ኢየሱስ የመከራ ጊዜ ምንድነው ያደረገው ካላችሁ ወይኔ ጉዴ አይደለም። የመከራ ጊዜ ምንድነው ያደረገው? ጸሎት። አሁን ብዙ ሰው የመከራ ጊዜ ወዴት ነው የሚሄደው? የመከራ ጊዜ፣ የስቃይ ጊዜ እግዚአብሔርም ትቶኛል ይላል። ጸሎቱ ሁሉ ምንድነው? የማማረር ነው። እግዚአብሔርም ረስቶኛል፣ ሰውም ረስቶኛል። አያችሁ፣ ኢየሱስ ጊዜው እንደቀረበ አወቀ። ጭንቀት መጣ ውስጥ። ጭንቀቱን ወዴት ነው ይዞት ሄደው? ወደ ጸሎት ተንበረከከ። አንድ ድንጋይ ውርውሪያ የሚያክል ከደቀ መዛሙርቱ ምን አለ? ፈቀቅ አለ። እነሱ መፍትሄ አይመጡማ። ጴጥሮስ ምን ሐሳብ አለ? አሁን ሊይዙኝ ነው ከተባለ ጩቤ ያለኝ ነው የሚለው። የእግዚአብሔርን ሐሳብ አያውቅም ጴጥሮስ የሚያውቀው የሰው ሐሳብ ነው። መጽሐፍ ቅዱስ ሲናገር ኢየሱስ ገሰጸው። አንተ ሰይጣን ዞር በል አለው። የሰውን እንጂ የማንን አታውቅምና የእግዚአብሔርን አታውቅምና ብሎ ጴጥሮስን ገሰጸው። ስለዚህ ሰው ስለ እግዚአብሔር ነገር ምንም ነገር እውቀቱ ስላልበራለት ኢየሱስ ጠጋ አለና ሲጸልይ አባት ሆይ አለ ብትወድ ይቺ ጽዋ ከኔ ትለፍ። አያችሁ፣ ጭንቀቱ ያመጣበት ነገር ይቺ ጽዋ ትለፍ፣ ግን የኔ ፍቃድ እንዳይሆን። ብዙዎቻችን እኛ ስንጸልይ ግን ይሄ ካልሆነ እኔ ዛሬ ሞታታለሁ። ጌታ ሆይ ዛሬን ማታበጣ ከሆነ ኢየሱስ እንደዚህ አልጸለይም። ክርር አድርጎ አልጸለይም። ኢየሱስ ሲጸልይ ምንድነው? ይቺ ጽዋ ትለፍ፣ ግን ያንተ ፍቃድ ይሁን። አይሆንም ካልክ ደግሞ ችግር የለም አለ። የኔ ፍቃድ ነው ያንተ ፍቃድ ይሁን አለ። ጌታ የተባረከ ይሁን። አሜን አሜን። አንዳንድ ሰው ሲጸልይ በግድ ጌታ ሆይ ይሁን ይሄ ጉዳይ ይሁን የእግዚአብሔር ፍቃድ ነው ወይ ብለን መጠየቅ አለብን። በግድ ነው እንዴ? እግዚአብሔርን የሚያስፈራራ ሰው እኮ አለ። ጌታ ሆይ ትባርከኛለህ አትባርከኝም? እግዚአብሔር ሲያስፈራሩ እኔ እንደውም የእግዚአብሔር ሰው ተናግሬ ነበር። ዛሬ ጌታ ባይናገረኝ ኖሮ ገመድ ይዤ እዛ ጫካ ሄዳለሁ። እግዚአብሔር ሊያስፈራሩት ማለት እንዴ ሁለተኛ ቸርች አልመጣም ምናምን ብሎ እግዚአብሔር አይፈራም። እናቴ እኛ ሁላችንም ማለት ነው ክርስቲያኖችን ምድር ላይ ያለ ሰዎች እግዚአብሔር አናመልክም ብንል እነ ሱራፌል አሉ፣ እነ ኪሩቤል አሉ፣ መላእክቶች አሉ። ቅዱሳት መላእክቶች ቅዱስ ቅዱስ የሚሉት አምላክ ነው። ስለዚህ እግዚአብሔርን አናስፈራራ። ካጠገባችሁ ላለ ሰው እግዚአብሔርን አታስፈራራ በሉ። በሱ ዘንድ ፍርሃት የለም በሉ። ፈርቶ አያውቅም በሉ። አይደለም እሱ በሉ። የሱ ደቀ መዝሙሮች በሉ አይፈሩም። አዎ እንዴ እና እግዚአብሔርን ለማስፈራራት የሚሆን ነገር የለም። የእግዚአብሔር ቃል ሲናገር ጸልዩ። ለምን? ወደ ፈተና እንዳትገቡ። አጸልዩ፣ ወደ ፈተና እንዳትገቡ። ጸልዩ፣ ጸልዩ፣ ተንበርከኩ፣ ልመዱ። ልጆቻችሁን ይዛችሁ ተንበርከኩ። በተዳራጋራችሁን ይዛችሁ ተንበርከኩ። በጸሎት ውስጥ
ምን አለ? የእግዚአብሔር በረከት አለ። ቆይ አንድ ነገር ልንገራችሁ። አሁን አንዳንድ ሰው እግዚአብሔር የሚያስፈልገኝ ነገር አያውቅም እንዴ? ለምንድን ነው እኔ የምጸልየው? እግዚአብሔር ያውቃል። እግዚአብሔር ምን እንደሚያስፈልገን ያውቃል እንዴ? አዎ በጣም ያውቃል። ይኸውላችሁ አንድ ነገር ልንገራችሁ። አንድ ምሳሌ ልንገራችሁ። ቆይ ሰው ሳይጋበዝ ሰው ሰርግ ቤት ዘው ብሎ ይሄዳል? ኢትዮጵያን ባህል ይሄዳል ወይ? ይደረጋል እንዴ? አይደረግም። ጥሪ ተጠርተህ ነው፣ ወረቀት ሲመጣልህ ነው አይደለም የምትሄደው። ስትሄድ በረከትን ይዘህ መያዝ ያለብን ነገር ይዘህ ትሄዳለህ። ከዛ ውጭ ግን ዘው ይባላል። ባህላችን አይደለም። እግዚአብሔር ቅዱስ አምላክ ነው። ይቺ ምድር ማን ነው አለቃዋ ካላችሁ፣ ሰው ነው። መጀመሪያ ሲፈጠር ሰው ነው አለቃዋ የዚች ምድር። መጽሐፍ ቅዱስ ሲናገር ምድርን እንዲገዙ እነማ አዳምና ሔዋንን ፈጠራቸው። ሰይጣን አሳስቶ ነው ምድርን የወሰዳት። ኢየሱስን መጣና ወድቀ ስገድልኝ ዓለም ለኔ ተሰጣኛለች አለ። በምን ምክንያት? በኃጢአት ምክንያት ከአዳም ለማን ተሰጠች? ለሰይጣን ተሰጠች። አሁን እግዚአብሔር አምላክ በሰማይ ያለውን አገዛዝ ሁሉ የሚገዛ የእግዚአብሔር መንግስት የሚገዛ ዋና አምላክ ነው፣ ጌታ ነው፣ ሁሉንም የሚሰራ ጌታ ነው። መንግስቱ በሰማይ ነው ያለችው። ስንጸልይ እንደዚህ ነው፣ በሰማያት ያለ አባታችሁ ላይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ምን ትበል? የእግዚአብሔር መንግስት አሁን እዚህ አይደለም ያለችው። የት ነው ያለችው? ላይ። ስንጸልይ ራሱ መንግስት ምን ትበል? ትምጣ፣ ስርዓትህ ይምጣ፣ ያንተ ፈቃድ ይምጣ ብለን ነው የምንጸልየው። እዚህ ምድር ላይ ያለችው የእግዚአብሔር መንግስት ወኪል ማነች? ቤተክርስቲያን ብቻ ነች። ጌታ የተባረከው። ስለዚህ አንድን ሰው በዚህ በኔ ምድር በኔ አካባቢ እኔ በምገዛበት ውስጥ እኔ በማስተዳድርበት በኔ ህይወት ውስጥ እግዚአብሔር በጸሎት ሳልጋብዙ አይመጣም። ይሄው መከራዬን እያየ እኮ ነው፣ ቸግሮኛል እኮ ጌታ ብር ይዞ አይመጣም። እያየ ነው ያውቃል። እያየ ነው እየተቸገርክ እንደሆነ እያየ ነው። መከራ ውስጥ እያየ ነው። ልጆች እየተቸገሩ እንደሆነ እያየ ነው። ግን ምን ይፈልጋል? ጥሪ ወረቀት ይፈልጋል ጌታ። በምን? በጸሎት አባቴ ሆይ እርዳኝ፣ አግዘኝ። ጌታ ሆይ አቃተኝ፣ የልጆቼ ጉዳይ፣ የቤተሰቤ ጉዳይ፣ የትዳይ ጉዳይ አቃተኝ፣ ጌታ ሆይ እርዳኝ ስትል የዚህን ጊዜ ኢንቫይት ያረከው ጌታ ነው የሚመጣው። መጽሐፍ ሲናገር ከደጅ ቆሜ ምን እላለሁ ይላል? አንኳኳለሁ። ለምን አይገባም? ጌታ አይደለ እንዴ? ድምጼን ምን ብሎ ሰምቶ የሚከፍትልኝ እገባለሁ፣ ከሱ ጋር ምን እላለሁ አይደለ? አያችሁ፣ ኢየሱስ እንዲህ በርግዶ አይገባም። ንጹህ አምላክ ነው። ጌታ የተባረከ ይሁን። የሰውን ፍቃድ የሚያከብር አምላክ ነው። እግዚአብሔር ሁሉን ይችላል። አዎ ይችላል። ግን የሰውን ልብ በግድ ሰብሮ አይገባም። እግዚአብሔር ጻድቅ አምላክ ነው። እስቲ ጻድቅ ነው ብሏ። ስለዚህ እግዚአብሔር መንግስቱ በሰማይ የሆነችው እግዚአብሔር መንግስቱ ወደዚህ ምድር እንድትመጣ የምንፈቅድለት መጥሪያ ወረቀት ጸሎት ይባላል። አባቶይ እርዳኝ ስንል እግዚአብሔር ይመጣል። አግዘኝ ስንል ይመጣል። ዝም ካነስ መንፈስን በኢየሱስ ስም ነው፣ በጸሎት ነው ጌታው እርዳኝ ብለን እንጂ አይቻልም። ብቻ ናቸው በወንድነት በጀግንነት አይቻልም። ይቻላል እንዴ? ይቻላል እንዴ? አሁን ብንሸልል ኧረ የማን ዘር መሆኔን አጣቅም ብትል ሰይጣን ይፈራል እንዴ? ዘር ሳይፈጠር ነበር እሱ ሰይጣን። ዛሬ በኢየሱስ ስም እኔ ጸልይላችኋለሁ። የጸሎት መንፈስ ይግባባችሁ። የጸሎት መንፈስ ይግባባችሁ። ኢየሱስ ምንድነው ያደረገው? ጸለየ። ከዛስ ደቀ መዛሙርቱ ምን አላቸው? እንዲጸልዩ ነው ያመጣቸው። እዛ አካባቢ ሲያመጣቸው ኢየሱስ ያስለመዳቸው ነገር አለ። ጸሎት፣ ስለ ጸሎት ያስተማረበት ቦታ ነው። አሁን ምን ሆኑ? ደከሙ፣ ደነዘዙና ለጣሉ። ሰዎች ለጣሉ። ከዛስ ኢየሱስ ይሄንን ጸሎት ጸልዮ መጥቶ የእግዚአብሔር ፍቃድ እንደሚፈጸም አምኖ ተቀብሎ መጥቶ አጽናኙ መልአክ አይቶ መጥቶ ሲያያቸው እንቅልፍ ከብዶባቸው ነበር፣ ደንዝዘዋል። ጴጥሮስ አይጸልይም። ለምን? ኪሱ ውስጥ ምን አለ? ጩቤ አለ። የሚመጣውን ችግር በጉልበት ዋናው ገንዘብ ነው ይላል አንዳንድ ሰው። በዚህ ጊዜ ዋናው ብር ይኖር እጅ ይኖር ሰው ይኖር ሰው ብር የማይወጣው ችግር ከመጣስ ጸሎት። እስቲ ጸሎት እጸልያለሁ በሉ፣ እተጋለሁ በሉ፣ እተጋለሁ በሉ። አሜን አሜን። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁና ልጸልይላችሁ። ይኸውላችሁ ጸሎት እግዚአብሔርን ኢንቫይት የምናደርግበት እግዚአብሔርን ወደኛ ዓለም ውስጥ የምንጎትትበት አንዱ መንገድ ነው። የማይጸልይ ሰው እግዚአብሔርን አይጎትት። የማይጸልይ ሰው አካባቢው ላይ የሚጎትታቸው አጋንንቶች ናቸው። ለምሳሌ አጭር ኤግዛምፕል ልስጣችሁ። አንድ ሰው ሙሉ ቆሻሻ ነገር ገላውን ቢቀባ ወይ ልብሱ ላይ ቢቀባ 2 ቀን 3 ቀን ሳይታጠበው ቢዘዋወር መጥቶ የሚያርፍበት ንብ ነው ዝንብ ነው? ንብ ነው ዝንብ? የሙዝ ልጣጭ፣ የምናምን ልጣጭ፣ የማንጎ ልጣጭ፣ የድንች ልጣጭ ላው ላይ ይደፍታችሁ የሆነ ሰው ላይ ላው ላይ ቁጭ አድርጋችሁ 2 ቀን ምናምን ቢመላለስ ንቧ መታ ትቀስማለች? አትቀስምም። ዝንቧስ ከነዘር ማንዘሯ ነው መጣ እያለች ነው መጣው። ለምን? ካለበት ቆሻሻ የተነሳ። እሺ እነ ንብን ባጭሩ ማለት ነው አበባ ያለበት ቦታ ትገኛለች። አንድ ሲቀጥል ንብ ሻይ ውስጥ ስትገባ ሰዎች ይደፉታል፣ አውጥተው ወይም እዛው እንዳለች ይጠጣሉ። ለምን? አንድ ጊዜ ማናት ዝንብ እያለቀሰች ስትሄድ ንብ አገኘቻት። ምን ሆነሽ ነው ዝንቡ የምታለቅሽው? ተይ እባክሽ፣ ኑሮ ላንቺ ነው የቀናው፣ ኑሮ ላንቺ ነው የሆነው። እኔ መከራየው የሆነ ቦታ ብሄድ ያባሩኛል፣ ጭስ ያጨሱብኛል፣ ያሳድዱኛል፣ ይመቱኛል፣ ይገሉኛል።
የኔ ውሎ በቃ ጠቅላላ የምሄድበት ቦታ ሰዎች ይጠሉኛል። አንቺ ግን የገባሽበት ምግብ ይበላል፣ የገባሽበት ውሃ ይጠጣል፣ የገባሽበት ሻይ ይጠጣል። እኔ አሁንስ መሮኛል ስትል ምን አማረረሽ? እንደኔ መወደድ ከፈለግሽ ውሎሽን ቀይሪ። የት ነው የምትዩ ሲባል ስትዝ ሲላት እሷ የምትውለው ገንዳ ሰፈር ነው፣ ቶጋ ውስጥ ነው የምትውለው። እያለች ስትመጣ እንጀራሽ ላይ ስታረፍ ዝምት ያለሽ እንጂ ባክቴሪያን ይዘመጣው። ንብስ አበባ ሰፈር ነው የምትውለው፣ ስኳር ሰፈር ነው የምትውለው፣ የሚጣፍጥ ቦታ ጥሩ ቦታ ነው የምትውለው። ስለዚህ እሷን ማንም የሚገፈትር የለም። የሚጸልይ ሰው ንብ ይስባል። ምን ማለት ነው? የሚጸልይ ሰው መንፈስ ቅዱስን ይጎትታል፣ እግዚአብሔርን ይጎትታል። የሚጸልይ ሰው እግዚአብሔር አብረውት አሉ። እኔ አልችልም ጌታ ሆይ እኔ አቅም የለኝም አንተ አደራ ሰጥቻለሁ ስትል ያንተን ጉዳይ ያንተን ፋይል ይዞ የሚንቀሳቀስ እግዚአብሔር ነው። ግን ማጸልይ ከሆነስ አጅር ያለ። ይኸውላችሁ አንድ ነገር ልንገራችሁ፣ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል። ለእግዚአብሔር ክብር አድርጉት። አንዳንዱ እኔ ወንድነቴ ወንድ ነኝ ምናምን፣ ወንድነት ጸሎት ጋር አይሰራም። ወንድነት ለፍጥረታዊ ሰው ነው እንጂ እዚህ እንትን እልህ አይሰራም። ሰይጣን ወንድ ነኝ ስላልክ አይፈራ ያሻ ያላሸው ሰው አለ እንዴ? ሰይጣን ከአባቶች ጀምሮ ያላስደነገጠው አለ እንዴ? ኤልዛቤልን ያት ብዙ ነገር አስደንግጣለች፣ ብዙ ነገር አድርገዋል። አሁን ምንድነው ማድረግ ያለብን እኛ? ጌታ ሆይ እኔ አልችልም፣ በቃ አቅም አንሶኛል። እቲ ተሸነፉ ለጌታ አልችልም አላችሁት አይደል? በቁም ሞከራችሁ አልሆነም። አነስተኛ ጥቃቅም ሞከራችሁ አልሆነም። ምናምን ሞከራችሁ አልሆነም። እሺ ምንድነው ጉዱ? ኢየሱስ እንደዚህ ይላል፣ ጸልዩ 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 ጸልዩ። ጌታ የተባረከ ይሁን። የሚጸልይ ሰው ኃይል ይቀበላል። የሚጸልይ ሰው ነገር ይከናወንለታል። ባጭሩ የሚጸልይ ሰው ትሁት ይባላል። ትሁት ነው የሚጸልይ ሰው፣ ትሁት ነው። የማይጸልይ ሰው ጠጋበኛ ወይም ደግሞ ትዕቢተኛ ማለት ነው። የማይጸልይ ሰው አሁን ደግሞ ለዚህ ጸሎት ያስፈልጋል የሚል ሰው ትዕቢተኛ ነው። እችላለሁ እያለ ነው። እኛ ግን እንጸልያለን። እስቲ እኔ በሉ፣ ጮክ በሉና እኔ በሉ፣ እጸልያለሁ እግዚአብሔር ይሰማኛል። አሜን አሜን። በጸሎት ነው ትዳር የሚመራው፣ በጸሎት ንግግር ብቻ። ተነጋግረው ስንት ሰዎች እየተነጋገሩ የሚጣሉ አሉ፣ እየተነጋገሩ የሚደባደቡ አሉ። ሽማግሌ ገብቶ ሽማግሌው ራሱ ከማስታረቅ ይልቅ አገላግሎ ይሄዳል። ለምን? በንግግር ብቻ አይደለማ። አጋንንቱ እንዴት ነው የሚመታው? በጸሎት። መጽሐፍ ቅዱስ ሲናገር ኃይለኛውን ሳታስሩ የኃይለኛውን ቤት መበዝበዝ አትችሉም። ንግድህ ላይ ንግድን የሚበላ መንፈስ ሳታስረው ነግጄ አተርፋለሁ አይቻልም። ጀመርኩ ከሰርኩ አልጸልይም። ታጸልያለሽ ግን ጎበዝ ነሽ። እኔ ቸርች ነው መቼ እቀራለሁ ቸርች አልጸልይም ግን ታጸልያለሽ። አጸላይ ነሽ አንቺ። ገፊ ነው የምትፈልጊው፣ በዛ አይሆንም። ግን ጌታ ሆይ ብለሽ ብትገቢ አዎ እግዚአብሔር መላእክቱን ይልካል። አንቺ አሜን፣ ይከናወንልሻል፣ አሜን፣ ይከናወንልሻል። እስቲ ጸልያለሁ በሉ፣ እጸልያለሁ በሉ። በአዲስ ኪዳን ለቤተ ክርስቲያን የተሰጣት ብቸኛ መሳሪያ ጸሎት። በስሜ አለ አይደለ? አጋንንትን መከላከያ ሚኒስቴር ማለት ነው፣ ስሙ ነው። አጋንንትን በስሜ ታወጣላችሁ፣ ታባራላችሁ ማለት ነው አይደል? በሽተኞች ላይ ምን እጃችሁ ትጭላላችሁ፣ ትጸልያላችሁ፣ ይፈወሱማል። የጤና ሚኒስቴር ሆነ ማለት ነው ስሙ። የሚገድል ነገር እንኳን ቢጠጡ ሴራ ቢሰራባችሁ አትሞቱም። ለምን? እግዚአብሔር ጠበቃችሁ ነው፣ ከለላችሁ ነው። የሚጸልይ ሰው ስሙን የሚጠቀም ሰው። ክብር ለኢየሱስ ይሁን። ኧረ አሜን፣ ኧረ አሜን። ኢየሱስ